خرج يا شر من المبعر، خرج يا شر من الظهر، خرج يا شر من تحت الشعر، خرج يا شر. እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ለመታቁኝ መሰረት ሳቂቷ ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ። ዛሬ ይዤላችሁ የመጣሁት ያው በመግባው ላይ ቪዲዮውን እንዳያችሁት ነው፣ እንደተመለከታችሁት ነው። እቺ ልጅ ጠጥታ ሰክራ አይደለም ወይ ደግሞ የሆነ ሆቴል ውስጥ ገብታ ወይንም እንጆይ እያረገች አይደለም። ታማ አልጋ ላይ እየተኛች ነው የምትጨፍሮ። የሆነ ጭፈራ ቤት ገብታ አይደለም እነዚህ የሆነችው። ሰክራ አይደለም፣ እየቀለደችም አይደለም። ሰው እንዴት ነው በታመመ ሰው የሚስቀው? አላውቅም። የእውነት እግዚአብሔር አምላክ ልቦና ይስጠን። አትቀደሙ። የወደቀ እንጨት ምሳር ይበዛበታል። ሁሉም ቅርጫ ነው የሚከፋፈላችሁ። አትውደቁ። ስትወርቁ እንዲህ ነው። በስደት ስትሆኑ ደግሞ አላውቅም፣ ሁሉ ነገር በቃ ፊቱን ነው የሚያዞርባችሁ። አረቦች አላውቅም፣ ሁሉንም ሊወቅስ አልችልም። እግዚአብሔር ልቦና የሰጣቸው ማስተዋል፣ ንጹህ አእምሮ፣ ንጹህ ልብ ያላቸው በየቤቱ አሉ። ግን ደግሞ ምንም ይሄ እንደ አበሻ የአሁን አበሻ ሳይሆን የድሮ አበሻ 2 ዓመት 1 ዓመት 6 ወርን ብትታወቁ የሆነ ህልም ተይዛችኋል። ይህን ዓመት እኮ እኔ ጋር ሰርታለች ምናምን የሚል የሆነ ክብር የሆነ ስሜት አላችሁ። ስደት ግን 10 ዓመትም ስሩ 20 ዓመትም ስራና ስራ ብቻ ነው። ምንም ለሰራተኛ አይዘኔታ የሚባል ቅንጣት የለባቸውም። ቅንጣት በቃ እነሱ አንድና አንድ ማሰብ የሚችሉት ስራና ስራ ከፍዬ ነው የምሰራት። በቃ አይኖ አውቃለሁ ከፍሎ እንደሚሰሩ ከፍዬ ነው የምትሰራልኝ። ካልሰራችሁላችሁ በቃ አይፈልጓችሁ። ማንም ሰው አይፈልግም። እንኳን አረብ ይቅርና ነገሩ ሌሎቹም አይፈልጉም አይደለ? ጤነኛ ካሉናችሁ፣ ጉልበት ከሌላችሁ፣ መልክ ከሌላችሁ፣ የምትለብሱት ልብስ ንጹህ ከሌላችሁ አትፈልጉም። የሚፈልጋችሁና አንድና አንድ እናትና እግዚአብሔር ብቻ ነው። የማይጥላችሁ፣ የማይጸየፋችሁ፣ የማያገላችሁ እግዚአብሔር ብቻ ነው። የእውነት እቺ ልጅ እንዴት እንደምታዛዝን ጉልበት ባላት ጊዜ ለማይክሮ ሰከንድ እንኳን ቁጭ እንድትል አይፈቀድላትም። እውነት የምንተነፍሰው አየር እንኳን እግዚአብሔር ስለሰጠን ነው እንጂ ሰው መከልከል መነፈግ ቢችል እንኳን እውነት አረቦቹ አይነፍጉም ማለት አይቻልም። ሁሉንም ግን እያጠቃለልኩ አይደለም። ያው ከስንዴ እንግርዳድ አይጠፋም አይደለም። እኔ ግን እስካሁን እግዚአብሔር አምላክ ልጅቷን ጤናዋን ይመልስላት። ምክንያቱም የምትወዳት እናት፣ የሚወዳት አባት፣ ወንድም፣ እህት፣ የሚሳሱላት ቤተሰብ አላት። ልክ እንደኔ ያልፍልኛል ብላ ነው ተሰዳ የመጣችው አውቃለሁ። እኔ እናትየዋ ደጅ ታለች። ምክንያቱም የኔ እናት ደጅ ታለች። ነገ ትመጣልኛለች፣ ነገ ትደውልልኛለች። ምን ያህል እንደምትሰቃይ ምን ያህል እያንዳንዷ ኑሮ የሰቀቀን ኑሮ እንደሆነ እረዳለሁ። ምክንያቱም በቤቴ እያየሁት ነው፣ በቤተሰቦቼ እያየሁት ስለሆነ ማለት ነው። የእሷም እናት ከኔ እናት የተለየ አይደለችም። ይሄኔ ልጄ ለምን አልደወለችም፣ ልጄ ለምን አትመጣም ብላ የስንቱ እናት በአካል እዛ ናቸው። መንፈሳቸው፣ ሀሳባቸው ልጃቸው ጋር ነው። እና በስደት ያላችሁ ሁላችሁም እግዚአብሔር አምላክ ይጠብቃችሁ። በሊቢያ እየደረሰ ያለውም የእውነት ከባድ ነው። በቃ ስቃይ ነው፣ ሰቆቃ ነው። እኛ እግዚአብሔር ሰው ልጅ አይፈተን በዚህ ልክ፣ በተለይ በጤና አይፈተን። የምር እንዴት እንዳዛዘነችኝ እና በማያስቅ ነገር አንሳቅ። ነገ እኛ ቤት እንደማይመጣ ምንም ዋስትና የለንም። ስትል ለዚህቺ አሁን እስከማወራ ድረስ ነው እንጂ ለ20 ደቂቃ ወይ 10 ደቂቃ ትንሽ ቆይታችሁ እኔ ምንም አይነት ዋስትና የለኝም። አልታመምም አልላችሁ ወይንም አልሞትም አልላችሁ።
የኔ ዋስትና የእግዚአብሔር ነው። መድኃኔዓለም ብቻ ነው ስለኔ ዋስ መሆን የሚችለው ስለኔ ማወቅ የምችለው። ግን ለምንድን ነው አረቦቹ ይህን ያህል ግን ቪዲዮ አንስቶ ከመልቀቃቸው ሳያንስ እንዴት ነው በታመመ ሰው ምን አይነት ጥርስ ነው የሚስቅላቸው? ማለት ምን አይነት አእምሮ ነው የሚስቅላቸው? ምን አይነት አእምሮ ደስ ብሏቸው ነው? ማለት ታማ እኮ ነው ሰው እንዴት በበሽታ ይስቃል? የሚያስቅ ነገር ጠፍቶ ነው? የምር እንዴት እንደተናደርኩ ብታውቁ። ትንሽ እንዴት እንኳን ነው የማያስቡት። አውቃለሁ አረቦቹ ሰራተኛ ስትታመም ህመሙ አንድ ነው። እውነት እግዚአብሔር የእውነት እንደዛ በሆነ ሁሉም ህመም እንደዛ በሆነ ለሁሉም በቃ ሁሉም በሽታ ፓራስታሞል ተሰጥቶ የሚዳን ከሆነ ለሁሉም እንጃ ለታመሙት ሁሉ በቃ እንደዛ ነው። ከሌላ በሽታ እንደ አረቦቹ ሀሳብ በሽታውም እንደዛ በሆነ መድኃኒቱም እንደዛ በሆነ በቃ የቤት ሰራተኛ ከታመመች የምን ህክምና ነው? ፓራስታሞል ነው የሚሰጣት። ፓራስታሞል ስጧት። በቃ ፓራስታሞል ትወጣላችሁ፣ ቀድናችኋል። ብርድ ይምታችሁ፣ ምች ይምታችሁ፣ ምች ይምታችሁና እነሱም ብርድ ይምታችሁ፣ ምች ይምታችሁ፣ ችጋር ይምታችሁ፣ ጠና ይምታችሁ፣ አይ ዶንት ኬር ፓራስታሞል ነው። ልጃቸው ግን የእውነቴን ነው የምላቸው። እኔ መጀመሪያ ስመጣ በጣም ነበር የሚገርመኝ። እንቅፋት ከመታቸው ድንገት እግራቸው ትንሽ ደም ከወጣው ሆስፒታል ነው። እኔ አንዳንድ ጊዜ ምን አይነት ከሆስፒታል ሱስ ይዘቸው ነው እንዴላሉ። ማለት እኛ አበሻዎች ብዙም ለህክምና ያለን አመለካከት እስከዚህም ነው። የእውነት በተለይ ገጠር አካባቢ ያደግነ ሰዎች እግዚአብሔር ይመስገን የሆነ ጤንዳም በሻይም ቢሆን እንጠጣለን። ደግሞ የቅጠሉም ነበረ ኮሰረቱ ነው ዳማከሴ ጭምቅ አድርገን ምናምን የሚታጠን ባርዛፎች ምናምን እግዚአብሔርን መድኃኒት ነው። እውነት ነው። በቃ እግዚአብሔርን ጠይቃችሁት መድኃኒት አድርግልኝ ካላችሁት የምን መርፌ ነው ምን ክኒኒ ነው በቃ ትድናላችሁ። እዚህ ግን እምነታቸው በቃ በእግዚአብሔር ሳይሆን እምነታቸው በህክምና ነው። በቃ ሮጦ ህክምና ነው። ግን ሰራተኛ ህክምና አይወድላትም ያለማን ነው። በቃ አንዳንድ ጊዜ እኮ በግድ ነው በግድ በቃ ህክምና ሙጭጭ ግዳጅ አለባቸው። በግድ ነው ህክምና ይዛችሁ ሄዱ የምንላቸው። በተለይ አንዳንዱ አሰሪዎችማ ቤቴን እንደዚህ አይነቱን ማሰሪ ያለ ትላላችሁ። የራሳችሁን ደግሞ ወደ ራሳችሁ መጣችሁ ደግሞ እግዚአብሔርን ታመሰግናላችሁ። እኔ ይሄን አለ ገነነ ችግር ደርሶብኝ ምናምን አይደለም። ግን እማየው የግድ እኔ ጋር መድረስ የለብኝም። ጓደኞቼ ጋር እህቶቼ ጋር ማያቸው የአገሬ ዜጎች ጋር የሚደርሰውን ሳይ የሆነት ለምንድን ነው ሰው ሁሉ እኩል አይደለም ይላሉ። ገና መልሼ ጠይቃለሁ፣ መልስ የሚሰጠኝ የለም። እና የምር በጣም አንድ ጊዜ ምን አጋጠመኝ፣ ግን ይቅርብኝ የሞት ወቃሽን እንዳልሆን ግን እድሜውም ሊሆን ይችላል ትልቅ ሴት እየሆነችና አሞኝ እኔ እግዚአብሔር ይመስገን በአመት አንድ ጊዜ ምናልባት ህክምና ብሄር ነው ምናልባት ያው ማልዋሻቸው ግን ትንሽ ያው የድካም የራስ ምታት ምናምን ይኖራል። ግን በአመት አንዴ አሞኝ ነው የምሄደው። ከዛ ይዘለለ እንዶ አንዳንዴ አይጠፋም አይደለ? ሐኪም ቤት ሄጄ መጣሁኝ። ሐኪም ቤት ሄር ነው እኔና የአሰሪዬ እናት የአሰሪዬ ልጅ አንድ ቀን ነው የታመምነውና ህክምና ሁለታችንም ሄደን ያወጣነው ብር በዚህኛው 10 ሪያል የሚባል ነው ያወጣነውና ሰውየው ፌንት ነው የነቀለው። ተመልሰን መጣን ከህክምናና በጣም ያናደደኝ ነገር ምንድን ነው መሰላችሁ? ቶሎ ብሎ እንዴት ነው ተሻላችሁ ሚል ጥያቄ አልጠየቅም። እግዚአብሔር ይመስገን እኔ እኮ ለራሴ መክፈል እችላለሁ። አብዛኛውን እንደውም ህክምና ሲሄድ እኔ ራሴ ነኝ የምከፍለው ነው የምለውና ስንት ብር ከፈላችሁ አለ። እንዴ ተሻላችሁ ከማለት ይልቅ እንዴት ሆነ ተሳካላችሁ ከማለት ስንት ብር ነው የከፈላችሁ? 10 ሪያል ዘን ይሄ ሁሉ ምናምን እና በጣም ነው ያናደደኝ። እሱ አንድ ቀን ነው። ሌላ ጊዜ ህክምና ሂጄ ስመጣ ደግሞ ነፍሷን ይማራትና እኔ ሞት መውቀስ ፈልጌ አይደለምና በአሁን በህይወት የለችም። አንድ 85 ዓመት አሮጊት አለችና መንከባከባት ልክ እኔ በሩን አልፌ በሩ ላይ ሆነ መስኮት አለ እኛ ሳሎን ጋና አጋጣሚ ነው እኔ ወሬ መስማት ሀሜት መስማት ፈልጌ እሷን ለመከታተል ፈልጌ አይደለም። እሷ ትንሽ ማየት አትችልም ከእርጅና ብዛት ማለት ነው። እና አጠገቧ የልጇ ልጅ ቁጭ ብሏል።
እና ሕክምና ሄደን መጣንና ሰራተኛዋስ ምናስ አሟት እኮ ሕክምና ምን ያማታል ስራ ማለት ስራ መስራት ስላልፈለገሽ ነው እንጂ አለች። እና አጋጣሚ ልክ እሷ ከአንደበቷ ይሄ ቃል ሲወጣ እኔ ከሕክምና ወደ ቤት በሯ ላይ ደረስኩና ሰማዋት። በጣም ነው የከፋኝ። ህመሜን እንደዛ ታግሼ ሙሉ ቀን ሰርቼ ነው ወደ ማታ አሞኛል። በቃ ከአቅሜ በላይ ሲሆን ነው እንጂ እኔ ትንሽ ህመም ታውቃላችሁ፣ ተኝታችሁም ሀሳባችሁ ጭንቀት ነው የሚተርፋችሁ። ምክንያቱም ስራው ቁጭ ብሎ ስለሚጠብቃችሁ እነሱም ስለሚነጫነጩ ምናምን ስራ ነው የምትሰሩት እያመማችሁ ማለት ነው። ከአቅሜ በላይ ሲሆን ነው ሕክምና የሄድኩትና ያለችው ነገር አሟት አይደለም ስራ ለመስራት ነው። የሆነ እንዴት ነው ሽላ ማለት ወይ ስንፈና ወይ አንድ ነገር የሆነ ልጅነት ጊዜ ቤተሰብ ሲያዛችሁ ምናምን እንዴት ነው መደበቅ ወይ ደግሞ እኔ ያሞኛል ወይ የሆነ ነገር ሆኛለሁ ብላችሁ መልእክት ያለመላክ አለ አይደለ? በልጅነት ልክ እንደዛ እኔ ትልቅ ሰው ነኝ፣ ፈልጌው ወድጄው ስራዬን አክብሬ ልሰራ ነው የመጣሁት። ካልሰራው እንደማይከፈለኝ አውቃለሁ። ግን እንደዚህ ለሰራተኛ ያላችሁ አመለካከት አንዳንዱ የምር እኔ ማንም ሰው እንዲታመም ማንም ሰው እንዲቸገር አልፈልግም። ሁሉም ሰው የእግዚአብሔር ፍጥረት ነው። ግን እንደው ለሰው ብናስብ ምን አለ? ለሰራተኛም ሰው እኮ ናት አይደል? እነሱ ጋር የመጣችው ሰርታ ገንዘብ ለማግኘት ነው እንጂ እግዚአብሔር አምላክ ከነሱ ማለት እሷን በታች እነሱን በላይ አድርጎ ፈጥሮ አይደለም። ይሄና ምን አለው? እና ልጁ ምን አለ? ትልቅ ሰው ስለሆነች ነው በአንድ ጆሮ ሰምተሽ በአንድ ጆሮ አፍሽ አለ። በጣም ነው የከፋኝ። እና ልቦና ይስጠን። እኔ በዚች ልጅ ምን የሚያስቅ አለ? በጣም ነው እኮ የሚያናድደው። እኔ ምን የሚያስቅ ነገር አለ? በሽታ አያስቅም እኮ አይደል? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ልቦና ይስጠን ቸሩ መድኃኔዓለም። ዳግመን እስከ እንገናኝ ቸር ቆዩልኝ። እግዚአብሔር አምላክ ይጠብቃችሁ ልል እፈልጋለሁ። መልካም ቆይታ